አይውላችሁ ይቺን በእንግሊዘኛ እስኪ በሉልኝ። ቲቪውን ጨምርበት እንዴት ነው የምትሉት? ድምጹን ጨምረው ቲቪውን። turn the TV up turn the TV up ካላችሁ ልክ ናችሁ። ድምጹን ጨምርበት እያላችሁ ነው። just turn the TV up። ስለዚህ በዚህ መሰረት የዘፈኑን ድምጽ ጨምረው በሉ። turn the music up እሺ የሬዲዮን ከሆነስ ድምጹን ጨምረው። turn the radio up turn the radio up ብራይትነሱን ጨምረው። turn the brightness up ሙቀቱን ጨምረው turn the heat up the heat turn the ምናምን up ጨምርበት ማለት ነው። so turn the music up turn the TV up turn the radio up the AC up ያላችሁ መሄድ ትችላላችሁ። ቀንሰው ስትሉ ደግሞ up የነበረችዋን down ማድረግ። turn the music down ካልኳችሁ ዘፈኑን ድምጹን ቀንሰው እያልኳችሁ ነው። ስለዚህ በዚህ መሰረት ብራይትነሱን ቀንሰው በሉኝ እስኪ። ብራይትነሱን ቀንሰው of course በእንግሊዘኛ ነው ደግሞ ኮሜንት ላይ ነው የምጠብቃችሁ። አይውላችሁ ይቺን በእንግሊዘኛ እስኪ በሉልኝ። ቲቪውን ጨምርበት እንዴት ነው የምትሉት? ድምጹን ጨምረው ቲቪውን። turn the TV up turn the TV up ካላችሁ ልክ ናችሁ። ድምጹን ጨምርበት እያላችሁ ነው። just turn the TV up። ስለዚህ በዚህ መሰረት የዘፈኑን ድምጽ ጨምረው በሉ። turn the music up እሺ የሬዲዮን ከሆነስ ድምጹን ጨምረው። turn the radio up turn the radio up ብራይትነሱን ጨምረው። turn the brightness up ሙቀቱን ጨምረው turn the heat up turn up the heat turn the ምናምን up ጨምርበት ማለት ነው። so turn the music up turn the TV up turn the radio up the AC up ያላችሁ መሄድ ትችላላችሁ። ቀንሰው ስትሉ ደግሞ up የነበረችዋን down ማድረግ። turn the music down ካልኳችሁ ዘፈኑን ድምጹን ቀንሰው እያልኳችሁ ነው። ስለዚህ በዚህ መሰረት ብራይትነሱን ቀንሰው በሉኝ እስኪ። ብራይትነሱን ቀንሰው of course በእንግሊዘኛ ነው ደግሞ ኮሜንት ላይ ነው የምጠብቃችሁ። ማጥናት አለበት ስትሉኝ you should study hard ነው የምትሉት ወይስ you have to study hard? What's the difference? should be studying. You just have to study hard. Okay. so should'ም have'ም modal verbs ይባላሉ። ከአንድ ድርጊት በፊት እየመጡ የድርጊቱን ትርጉም በተወሰነ መልኩ የሚቀይሩት ማለት ናቸው። ግን